ሳሌን አጎቷ እያጨፈረ ነበረ በቤት ሰራተኛው ጋር አብረው በጣም ደስ በሚለው ሁኔታ እያሳለፉ ነበረ። ነገር ግን ለምሳሌ እውነት ብናገር አጎትየዋ ባይኖር ኖሮ እንዲሁም ቅድስት ባትኖር ኖሮ እንዴት ትሆን ነበረ? እውነት በጣም የሚገርም ነገር ነው። አጎቷ በጣም እንዲሁም ማሌት ልጅቷ እንዳትታከም ሴራ ስናሴር አንተም አብረክ ነበር ወይ ያለች መድብልን እየጠየቀች ነበረ። በዛም ደግሞ መድብልና ሞገስ አብረው ቆመው ጀግና የተባለውን እየጠበቁ ነበረ። ከጠበቁ በኋላ ደግሞ እሱ አጠገባቸው ሲደርስ ዝና ተብዬው መጣና በእነሱ ላይ እየሳቀ ነበረ። በጣም የተገረምኩት ነገር ደግሞ በእነሱ ላይ መሳቁ እኮ ነው። ያሰቀው ነገር ምን እንደሆነ ዝና መድብልን ልትገለኝ ነው ወይ ብሎ ደረቱን ነፍቶ እጁን ሁለት ቦታ ዘርገፍ አድርጎ እኔ ነኝ አይደል ወይ የሚያውቀው ብሎ በሞገስ ላይ እና በመድብል ላይ እጁን ዘርግቶ ግደለኝ እያለ እጁን ይዘረጋል ማለት ነው። መድብል ደግሞ እተኩሳለሁ ስለው ዝና ደግሞ አችልም እያለ ያወራል ማለት ነው። አታስፈራረኝ እያለ እጅን እንደዚህ ያደረገ ነበር። አስፈራርተኝ መረጃ ልትወስደኝ ነው ወይ እያለ ይናገራል ማለት ነው ዝና። የገረመኝ ነገር ደግሞ አንተን ወድነ ደግሞ እንደናንተ አይነት 100 ሰው ይገድላል በሚለው ላይ ነው እኔ በጣም የሳኩት ማለት ነው። ያሳቀኝ ነገር ዝና ደግሞ ደረቱን ነፍቶ እኮ ነው የሚያስቀኝ። መድብል ደግሞ ለዝና ላንተ እኔ ብቻዬን እበቃለሁ አለ። እዚህ ካንተ ውጪ ሌላ ሰው አለ ወይ ስልም ዝና እባክህ ባለህበት ቦታ ቁም ብሎ መድብል ለዝና ይናገረዋል ማለት ነው። አትፍሩኝ፣ ግጠሙኝ፣ እናንተ ወንድ ልጆች አይደላችሁ ወይ ብሎ ዝና የዝና ድፍረቱሳ ወንድ ልጅ ወደ ኋላ አይሸሽም ይገጥማል እንጂ እናንተ ሁለት አይደላችሁ ወይ? ምናልባት አንተ እንደ ወንድ ከተቆጠርክ ወይኔ ጉድ ነው። ደግሞ እኛ የጠራንን ልንደባደብ አይደለም ስል ዝና ደግሞ እና ሰርግ ደግሰን ወይ የጠራኝ ብሎ ዝና ይናገራል ማለት ነው። መድብል ዝናን ካሌብ ሞሳን ታውቃለህ ስል ዝና እንዴት እንደደነገጠ ብታዩት አነ ያለው አለ። መድብል ደግሞ ካሌብ ሞስሳ መረጃው ሊጋለጥ ስለሆነ ማለት ነው። ካሌብ ሞስሳ ስል ምን ታውቃለህ ስለሱ ብሎ በጣም ደነገጠ ዝና ማለት ነው። የደነገጠበት ምክንያት ደግሞ ሙሉ መረጃ በእነሱ እጅ ስላለ ነው መሰለኝ። እና ምን ይሁን ብሎ በድፍረት ደግሞ ዝና እና ምን ይሁን ብሎ መድብልን ይጠይቃል። ምን እንደምትሰራ ደርስንበታል ብሎ መድብል ለዝና ስናገር ዝና ደግሞ ምንም አንሰራም ብሎ ምንም የምታውቀው ነገር የለም ብሎ ዝና ደግሞ ለመድብል ይናገራል። መድብል ደግሞ አንድ ነገር ብቻ ነው ካንተ የምንፈልገው ብሎ ዝናን ይጠይቃል። መድብል ደግሞ ብሩክ የት ነው ያለው ብሎ ዝናን ስጠየቅ ዝና ደግሞ በጭዋት አላውቅም አለ። ዝና ደግሞ ስለናንተ ብሩክ እኔን ምን ይመለከተኛል ብሎ ለመድብል ይናገራል። መድብል ደግሞ ዝናን ይመለከታል፣ ሁሉንም ነገር ታውቃለህ አለው። መድብል ዝናን ስማ እድል እየሰጠን ነው ብሎ ማሳብ ካልቻል አለ ብሎ ለሱ ይነግራል ማለት ነው። ዝና ደግሞ ለመድብል ባልነግርስ ምን ልታመጣ ነው ብሎ በጭኸት እየተናገረ ነበር። ዳጣ ደግሞ ስመኝማ ቅማማ ብላ ደግሞ እየሰማሽ ነው አለች። ዳጣ ደግሞ ማለት ተኝታ ነው ወይ አለቻት። ደግሞ ተመቻት እኮ እሷማ አለቻት። ዳጣ ደግሞ ለምን ምግብ ትሰጫታለች አለች። ቅድስት ደግሞ አለች። ማለትሽ ነው ዳጣ ምንም ቢሆን እንኳ ከእጇ በልቻለሁ አለቻት። ቅድስት ለዳጣ ማለት እኮ ስራ አትወድም በብሩክ ብር ብቻ አይደለም ወይ ዘና እያለች የነበረው አለቻት ዳጣ ለቅድስት። እስቱ ከነበረች ንብረቱ ሁሉ የሷ ነበረ ብላ ለሷ መለሰች፣ ለዳጣ መለሰችላት ማለት ነው። ነገር ደግሞ ያስቃል። ቅድስት የነይ እንግባና እንርቀጣት። ኧረ በስመ አብ እኛ ሰዎች ከውሻ እናንሳለን ወይ ብላ ለዳጣ ትነግራለች ማለት ነው። ደግሞ ስንት ከውሻ ያነሳል ሰው በተኛበት ቦታ የሚገድል እያለች ዳጣ ለሷ ትነግራለች ማለት ነው። መድብል ዝናን ዛሬ እንዳያ አልታገልም ባለበት ቆም አለ።
ዝና ደግሞ አይኑን ፍጥጥ አድርጎ እያየ ነበር። ማልተኩስ አይምሰል እኔ እድሜን ዘመኔን ሙሉ በእስር ቤት እንደጨረሰ የሱን ታሪኩን እየነገረ ነበር። ዝናን መድብል ካሌብ ሞሲሳ ማን ነው ብሎ በድጋሚ እየጠየቀ ነበረ። ነገር ግን እሱ ለመመለስ እስካሁን ድረስ ፈቃደኛ አልነበር። እነ ክሩቤል እነማን ናቸው ብሎ ሲጠይቅ ምንም አይነት መልስ ለሰጥ ፈቃደኛ አልነበረም። ምንድነው የምትሰሩት? እኔ በደንብ አስጠንቅቄ አውቃለሁ ብሎ ዝናን እየጠየቀ ነበረ። ነገር ግን ዝና በጣም ልቡ ፈርቶ ለነገርም ፈቃደኛ አልነበረም። ለተኩስ መድብል ደግሞ እንደምታዩት ካሌብ በዝዋይ ላይ ስላስገደለው ምንድነው የምታውቀው ብሎ መድብል ዝናን እየጠየቀ ነበረ። በዛን ሰዓት መድብል ደግሞ ለመንገርም በቃ ታፈነ፣ ደነገጠ። በድፍረት ደግሞ ዝና ምንድነው የምታወራው እንደማያውቅ ሰው ምንድነው የምታወራው ብሎ መልሶ መድብልን ይጠይቃል። ዝና ሁመራ ላይ ያለው እርሻ ሰሊጥ ነው ወይ ብሎ ይጠይቃል ማለት ነው። መድብል ዝናን ወይስ ጥጥ ነው የሚያበቅለው ብሎ ይጠይቀዋል። ሻሸመኔ ላይ ያለው እርሻስ ወይስ ቲማቲም ነው የሚያበቅለው ብሎ ዝናን ይጠይቃል ማለት ነው። እስኪ ስለ ካሌብ ንገረኝ ብሎ በድጋሜ ይጠይቀዋል ማለት ነው። ዝና ማን አንተ ግን ይህንን ሁሉ እንዴት ልታቅ ቻልክ ብሎ መድብልን ደጋግሞ ይጠይቀዋል ማለት ነው። ይህ መድብል ነኝ የብሩክ ታላቅ ወንድሙ ነው ብሎ መድብል ደግሞ ለዝና መለሰለት። ወንድሜን ምንድነው ያደረጋችሁት ብሎ መድብል ይጠይቀዋል ማለት ነው። ዝናን ድላችሁ ነው የቀበራችሁ ወይስ ምንድነው ያደረጋችሁ ብሎ ደጋግሞ ይጠይቀዋል ማለት ነው። ይህ ካንተ የምፈልገው ይህንን ብቻ ነው፣ ወንድሜ የት ነው ያለው ብሎ ዝናን ይጠይቀዋል መድብል። አላውቅም ብሎ ዝና ለመድብል ይናገራል። መድብል ደግሞ እመን እገድልሃለሁ፣ የኔ ህይወት ያበቃል፣ ወንድሜ ያለው የት ነው እገድልሃለሁ ንገረኝ ብሎ ስጠይቀው በሱ ላይ ያፍዝና ይስቀዋል መድብል ላይ ዝና ማለት ነው። ዝና ወንድምህን ነው የምትፈልገው? የወንድምህ መገኛ እሱ ብቻ ያውቃል ብለህ የገምተህ ወደ እኔ መጣው እገድላለሁ ስል አስፈራርተ መረጃ ከኔ ልትወስድ ነው ብሎ ደጋግሞ ይናገራል ማለት ነው። በጣም ከባድ ነው። ነገር ግን እወቅ፣ ማወቅ የሌለብህን መረጃ አውቀሃል ብሎ ዝና ለመድብል ይናገራል። መረጃ ያወቅከው እስር ቤት ነው ወይስ ብሎ እሱ በቀልድ ይናገራል። ነገር ግን መድብል በእውነትም እየጠየቀ ነው፣ እሱ ግን በቀልድ ይናገራል ማለት ብያለሁ፣ ስለ ብሩክ ንገረኝ እያለ መድብል ደጋግሞ ይጠይቃል። እሱ ደግሞ ዞር ብሎ ለመሄድ ወደ ኋላ ይሸሽጋል። አንተ ደግሞ ምስቴን እንደወሰድካት እያለ ሞጎስን ማስፈራራት ጀመረ። እዛ የምትቀር እንዳይመስል ብሎ ለመሄድ ወደፊት እየተራመደ ነበር። እተኩሳለሁ ስል አትተኩሱም፣ አንተ ወንድ ልጅ ከሆንክ እኔ ላይ ተኩሰ ያለ ዝና ወደፊት እየተራመደ ነበረ። በቀጣይ በአዲስ ቪዲዮ እስከምንገናኝ ድረስ በጣም ጥሩ ቆይታ ነበረ። ለዚህ ቤት አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ በአክብሮት ጋብዣችኋለሁ። ሁላችሁንም እንኳን ወደዚህ ቻናል በሰላም መጣችሁ እያልኩኝ ግብዣዬን ወደ እናንተ ያቀርባለሁ ማለት ነው። አዲስ ቪዲዮ ሁሉ ጊዜ እንዲቀርብላችሁ ከፈለጋችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ እንዲሁም እንድታበረታቱ በትህትና እጠይቃችኋለሁ ማለት ነው። ስለ ብዙ ነገር በዚህ ታገኛላችሁ ማለት ነው። አዲስ መረጃ ጥሩ ነገር በዚህ ቻናል ታገኛላችሁ። ሁሌም ለቤት አዲስ ከሆናችሁ ለጓደኞቹ ለቅርብ አዝማድ ለሁሉም ሼር እያደረጋችሁ ሼር እንድታደርጉ በአክብሮት ጋብዣችኋለሁ ማለት ነው። ምሳሌ ክፍል 33 ወይም እንዲሁም 83 ያለውን ነገር ይዤላችሁ መጥቻለሁ ማለት ነው። አንዳንዶቹን ቻው